እመቤቴ አንቺም እንደ ዘመኑ ሰው ሆንሽ? አልቅሼ ዝም አልሽ? አማኑኤል ድሮ ትደርስ ነበር ዘንድሮ ዝም አልከኝ ብለው መልካ ሚካኤሉን ውዳሴ ማርያሙን ዳዊቱን ዘግተው ዝም ብለው እግዚአብሔር ላይ ያኮረፉ ሰዎች አሉ። ዝም ይለዋል። የሚያለቅሰውን የሚያነባውን ዝም ይለዋል። ሁሉም ታዲያ ያኔ ዝም ሲል ይደነግጣል። ዝም አትበለኝ፣ ዝም ስትል እፈራለሁ ይላል ዳዊት። ዝምታ ያስፈራኛል። የሰው ዝምታ እኮ ምንም ነው። ሰው ቢናገርም ሊረዳን የሚችለው ብሎ ከንፈር መጥቶ ነው። ቢናገር ታሪክ መቀየር፣ ቢናገር እስራት መፍታት፣ ቢናገር ሞትን መርታት፣ ቢናገር መቃብርን መዝጋት፣ ቢናገር ጨለማውን መክፈፍ፣ ቢናገር ችግርን ወደ ጥልቁ ጥሎ ልጆቹን ከፍ ማድረግ የሚችል አባት ብቻ ነው። እግዚአብሔር ይናገረን። ክብር ሁሉ ለስም አጠራሩ ይሁን።